ዋ ያቺ አድዋ ዋ አድዋ ሩቋ የዓለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ብቻ ህልውና በትዝታሽ ብጽዕና በመሥዋዕት ክንድሽ ዜና አበው ታደሙ እንደገና ዋ አድዋ የዘር አጽመ ርስቷ የደም ትቢያ መቀነቷ በሞት ከባርነት ስሬት በደም ለነጻነት ስለት አበው የተሰውብሽ ዕለት አድዋ የኩሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ አድዋ የኩሩ ደም ባንቺ ጽዋ ታድማ በመዘንበሏ አጽምሽ በትንሣኤ ነፋስ ደምሽ በነጻነት ዋስ ሲቀሰቀስ ትንሣኤዋ ተግ ሲል ሲንር ትቢያዋ ብር ትር ሲል ጥሪዋ ድውልም ሲል ጋሻዋ ሲያስተጋባ ከበሯ ሲያስገመግም ዳኛው መድፏ ያባ መቻል ያባ ዳኛው ያባ ነፍሶ ያባ ቃኛው ያባ በለው ሲለው በለው ዋ አድዋ ያንቺን ጽዋ ያንቺን አይጣል ማስቻል ያለው አባ መቻል በዳኛው ልብ ባባ መላ በገበየው ባባ ጎራው ባባ ነፍሶ ባባ ቃኛው በለው ዋ አድዋ የትላንትናዋ ይኸው ባንቺ ህልውና በትዝታሽ ብጽዕና በመሥዋዕት ክንድሽ ዝና በነጻነት ቅርስሽ ዜና አበው ተነሱ እንደገና ዋ ያቺ አድዋ ሩቋ የዓለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ጤና ይስጥልኝ የተከበራችሁ አድማጮች። ታላቁ የኢትዮጵያውያን እንዲሁም የጥቁር ሕዝቦች ድል የሆነው የአድዋ ድል እነሆ 130 ዓመት ሆነው። በመግቢያው ላይ ያስደመጥኳችሁ ግጥም የሎሬት ጸጋዬ ገብረመድኅን ዋ አድዋ ሲሆን ለዚህ ድል መታሰቢያ አድዋ ሆኖ የጻፈው ነው። የአድዋ ውጊያ የኢጣሊያን በኢትዮጵያ ወረራ ለአንዴና ለመጨረሻ ጊዜ የገታ ድል ሲሆን ስለ ጦርነቱ ብዙ ተብሏል። ለጦርነቱ መነሻ የሆነውንም ምክንያትና እስከ ጦርነቱ መነሳት ስለነበሩ እውነቶች ከዚህ በፊት የአድዋ ዋዜማ በሚል ርዕስ ቪዲዮ ሰርቼ ስለነበር እንድታዩ ታያይዝላችኋለሁ። ኢትዮጵያ የጣሊያንን ጦር አሸንፋ ማዕከላዊ መንግስቷን ጠብቃ ለመቆየት የቻለችው በዚህ የአድዋ ድል ነው። ነገር ግን ታሪካዊ የሆነውን የኢትዮጵያን ዳር ድንበር ማስጠበቅ ሳትችል የቀረች ሲሆን እነዛ በጠላት ቁጥጥር ስር የነበሩ ሕዝቦቿም ከዚህ ድል በኋላ ለ47 ዓመታት በቅኝ ግዛት ቀንበር ሊኖሩ ችለዋል። ይህም እስከ ዛሬ ድረስ ለተለያዩ ችግሮቿ መንስኤ የሆነ የጎን ውጋት ጥሎባት አልፏል ማለት ይቻላል። ዛሬ እንግዲህ ታዲያ ለምን ዳግማዊ አፄ ምኒልክ ከአድዋ ድል በኋላ ጣሊያንን ተከታትለው ከመላው ኢትዮጵያ ግዛት አላስወጡም ነበር የሚለውን ጥያቄ የሚመልሱ ሁለት ማብራሪያዎች አስደምጣችኋለሁ። የመጀመሪያው ከታሪክ ጸሐፊው ተክለ ጻዲቅ መኩሪያ አፄ ምኒልክና የኢትዮጵያ አንድነት ከተሰኘው መጽሐፍ ውስጥ ሲሆን ሁለተኛው ደግሞ ከጳውሎስ ኞኞ አፄ ምኒልክ መጽሐፍ ውስጥ ነው። እንደተለመደው ላይክ፣ ኮሜንት፣ ሼርና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። አፄ ምኒልክ በአድዋ ጦርነት ዕለት ይህን ከፍ ያለ ድል አድራጊነት ካገኙ ወዲህ ከመረብ እስከ ምጽዋ ድረስ ያለው የኢጣሊያ ጦር የምኒልክ ጦር መጣ እያለ ሲሸበር እርሳቸውም ወደ ሐማሴን ለመዝለቅና ጨርሶ የኢጣሊያንን ኃይል ከጠረፍ ለማጥፋት በሐሳባቸው ሳይመጣ አልቀረም ነበር። ወደ ሐማሴን ለመዝለቅ ከአድዋ ወደ እንትጮና ወደ ፈረስማይ መሄዳቸው ለዚያው ሐሳብ መሆኑን ጸሐፌ ትእዛዝ ገብረስላሴም ግራዝማቸው ዮሴፍም ጠቅሰውታል። ወደ ሐማሴን ያልዘለቁበትን ምክንያት ጸሐፌ ትእዛዝ ብዙ ሰራዊት የሚያሳልፍ መንገድና በቂ ውሃ በመጥፋት መሆኑን ገልጸዋል። ይህም የማይታበል መሆኑ በብዙ የኢጣሊያ መጻሕፍት ተረጋግጧል። ግራዝማች ዮሴፍ ደግሞ የኢጣሊያ መንግስት ለእርቅ ሳልሳን በመላኩ ምክንያት መሆኑን ገለጹበት ላይ
የመጣው ለተንኮል እንጂ ለእርቅ አለመሆኑን ጠቁመዋል። በእውነትም ከአዲስ አበባ ሳይነሱ በተለይም ከአምባላጌ ጀምሮ ባለው ጊዜ ውስጥ ኢጣሊያኖች ሲመቻቸው ውጊያ፣ ሳይመቻቸው እርቅ ፈላጊዎች መሆናቸውን በሰፊው ተረድተውታል። ከአድዋ ድል በኋላ መረብን አልፈው ኢጣሊያኖቹን ለማጥፋት ኃይላቸውን ቢተማመኑ ኖሮ የሳልሳ መምጣት መሰረቱን ወይም ለይሉኝታ ወይም ከኢጣሊያ ጋር የእርቅና የዝምድና ነገር አምሯቸው ወደፊት መግፋትን አይተውትም ነበር። ከዚህ በፊት በ1879 ዓመተ ምህረት ዶጋሊ ላይ ራስ አሉላ የኢጣሊያንን ጦር ካሸነፉ በኋላ ምጽዋን ገስግሰው አልያዙም። ቢፈልጉ መያዝ ይችሉ ይሆናል። በኋላ ግን የመዘዙን ብዛት አመዛዝነው እንደተውት የታወቀ ነው። አዲስ ጦር ካስመጡ በኋላ እንዲያውም ጣሊያኖቹ ወደፊት አልፈው ሰዓቲን ይዘው መመሸጋቸውን አጼ ዮሐንስ ሰምተው እነሱን ለመውጋት በአስመራና በጊንዳ በኩል ከ80 ሺህ ጦር የበለጠ ይዘው መጥተው የሰዓቲን ምሽግ መድፈሩም ከአንድ ወር በላይ በዚያ በረሃማ ቀበሌ ለመቆየት የስንቁ የውሃና የሳሩ ጉዳይ ሳያስችላቸው ቀርቶ ወደ አድዋ መመለሳቸው የሚታወቅ ነው። የምጽዋን ወደብም ለመውረር አልከጀሉም። የምጽዋን ወደብስ ለጊዜው ቢይዙ ኖሮ የወደብ አስተዳዳሪነቱን የሚይዝና ከባህር በኩል የሚመጣን ጥቃት ለመከላከል ችሎታ ያለው ኃይል ነበራቸውን ብሎ ያጠያይቃል። ለዚያውም ለዶጋሊ ውልቂት ተቆጥተው ያኮረፉት እንግሊዞች ዝም ብሎ ይመለከቱ ነበርን? አሁንም አጼ ምኒልክ ከአድዋ ድል በኋላ ወደፊት ለመግፋት እንቅፋት የሆኑ ብዙ ችግሮች በፊታቸው እንደተደቀኑ አይጠረጠርም። ከነዚህም ውስጥ በትክክል የምንረዳቸው አንደኛ፣ ከቤቱ ከንብረቱ ከተለየ 8 ወራት ያህል ያለፈው የጦር ሰራዊትና ሹማምንት ክረምት ከመግባቱ በፊት ወደ ቤቱ መመለስን ከመናፈቅ በቀር አዲስ ጦርነት ለማድረግ ምኞት አልነበረውም። ቢኖረውም ችግሩ አላስቻለውም። ሁለተኛ፣ የተዋጊው ጦር ከነጓዙ ከገረድና ካሽከሩ ጋር ቁጥሩ ከ100 ሺህ ስለሚበልጥ ለዚህ ሁሉና ለከብቱ ጭምር የሚበቃ ስንቅ፣ ሳርና ውሃ ይልቁንም በቆላማው በምጽዋ አካባቢ ስለማይገኝ ለመዋጋት ምኞት ቢኖረውም እንኳን አይችልም። ከአድዋ ጦርነት በፊት እንኳን በዚሁ የተነሳ በወታደሩና በትግሬ ባላገር መካከል በዘረፋና በስንቅ ችግር ግጭት እየተደረገ ቅሬታ መግባቱን ተመልክተናል። ሶስተኛ፣ ከግራኝ አህመድ አነሳስ በኋላ ይልቁንም የጎንደር መንግስት ከደከመ ወዲህ ከማዕከላዊው መንግስት ስልጣን ቁጥጥር ውጭ ሲኖሩ በአጼ ምኒልክና በስመጥር መኳንንቶቻቸው በነራስ ጎበና፣ በነደጃች በሻህ አቦዬ፣ በነራስ ወልደ ጊዮርጊስ፣ በነራስ ተሰማ፣ በነራስ መኮንን ብርታትና ትጋት በቅርብ ጊዜ በዘዴም በጦርነት ኃይልም ወደ እናት ሀገር በተጠቃለሉት አውራጃዎች የየአካባቢው ገዢዎች ቀድሞ የለመዱትንና አሁን ያጡትን ስልጣን ለማግኘት የልብ አምሮትና ምኞት እንደሚኖራቸው እንደነበራቸውም ግልጽ ነው። የየአካባቢው ባላባቶች የስልጣን አምሮታቸውን ለመፈጸም የአጼ ምኒልክ ከውጭ ሀገር መንግስት ጋር ሲዋጉ መድከም እንደሚረዳቸው የታወቀ ነው። ስለዚህ በአድዋ የደከመውን ጦር እስከ ምጽዋ ድረስ እየመሩ ሲሄዱ ከኋላቸው ምን እንደሚጠብቃቸው አይታወቅም። እንኳን የቅርቦቹ ባላባቶች ይቅሩና አንዳንድ ተመልካቾች እርስዎ መረብን ሲሻገሩ በአባታቸው አልጋ መቀማት ቅር ያላቸው ራስ መንገሻ የትግሬን ጦር ይዘው ከኋላ ሊወጉ ታስበዋልና ቢበቃዎት ይሻላል ብሎ የመከሯቸው የትግሬ ተወላጆች አሉ ይባላል። በአላጌ ጦርነት ጊዜ የአባቴን አልጋ ተቀምቻለሁና እርዱኝ ብለው በምስጢር ለእንግሊዝ መንግስት ደብዳቤ የጻፉት አሁንም ቢመቻቸው ይኸውም ማለት አጼ ምኒልክ ቢዳከሙ ራስ መንገሻ ጉልበታቸውን ቢተማመኑበት በኃይላቸው ለመጠቀም እንደማይመለሱ የታወቀ ነው። ሁለቱ ቢዋጉ ደግሞ የሁለቱ ውጊያ ለማን እንደሚጠቅም መረዳቱ ለማንም አያዳግትም። ባለፈው ጊዜ የኢጣሊያ መንግስት ኢትዮጵያን ለመውረር የጠበቀውና ያጣው ይህንኑ የእርስ በርስ ጦርነት ነው። የእርስ በርሱን ጦርነት ቢያገኝ እንደገና ለመመለስ ይችል ነበር። እስካሁን ከጦርነት ያልተለዩት ራስ መንገሻ ከኋላ ሊወጓቸው አይችሉም ብለን ብናምንም ከቀረው ችግር ጋር የዚህ ወሬ መሰማቱ ብቻ ወደ ጥርጥር መውሰዱ የታወቀ ነገር ነው። በብዙ ድካም ተጠቃሎ የተሰባሰበው የኢትዮጵያ ግዛት ሳይናጋ እንዲረጋ የተፈለገ እንደሆነ አጼ ምኒልክ ሰራዊታቸው አድዋ ላይ ጣሊያንን ድል አደረገ፣ አሁንም እንዳለ ነው አልተነካም የሚባለው ወሬ በትክክል የስልጣን ጉጉት ለነበራቸው ባላባቶች እንዲደርሳቸው ያስፈልጋል። ያለዚያ በስንት ድካም የተጠናከረው የግዛት አንድነት እንደገና ይበተናል ብሎ የሚያሰጋ ይሆናል። በጠቅላላው የነጻነት ጥቅሙና ዋጋው፣ በባዕድ ተገዥነት ጉዳቱ የዚያን ጊዜ የዛሬውን ያክል እንኳን አልተሰበከም፣ ብዙም አልታወቀም። ጊዜው የፊውዳሊዝም ማለትም የባለጉልት ጊዜ ስለሆነ እያንዳንዱ አገሩንና ነጻነቱን ቢወድም አልጋን የመያዝ ምኞት በየአውራጃው መሳፍንት ዘንድ ስለነበረ ይህ እንዳይደርስባቸው ምኒልክና ታማኞቻቸው
መጠንቀቅ እንደነበረባቸው ይታወቃል። ከሁሉ የበለጠ ደግሞ በኢጣሊያኖች ዘንድ ያለው የድርጅት ሁኔታ አስጊ ነበር። ጀነራል ባራቴሪ ድል በሆነ በአራተኛው ቀን ጀነራል ባልዲሴራ ቁጥሩ 15000 የሚደርስ አዲስ የጦር ወታደር ይዞ ምጽዋ ደርሶ የአድዋን ውጊያ ውጤቱን ሰምቶ ድንጋጤም ሽብርም እንደደረሰበት ቢታወቅም ከአድዋ ጦርነት የሸሹትን ሰብስቦ እንደምንም የጦሩን ቁጥር እስከ 20 አድርጎ ከመረብ ባሻገር ያለውን አገር ለመከላከል ቆርጦ ይጠባበቅ እንደነበር ግልጽ ነው። በዚሁም ጊዜ ሳልሳን ለእርቅ መላኩን ምንም እንኳን አዲሱ ጠቅላይ ሚኒስትር ዲሩዲኒ ቢፈቅድለትም የአድዋ ድል ወሬው በሮማ እንደተሰማ ህዝቡ በሐሳብ ተለያይቶ የነበረውን በአጠቃላይ እንመልከት። አንደኛው ክፍል መላውን ኢትዮጵያን መያዝ አልተቻለም፣ ከመረብ ወዲያ ያለው ግዛት ደረቅ ስለሆነ ገንዘብ ከማስወጣት በስተቀር የሚረባን ነገር የለምና ቢለቀቅ ይሻላል የሚል። ሁለተኛው ክፍል ጀነራል ባልዲሴራ ከመረብ ወዲህ ከአሰብ እስከ ከሰላ ያለውን ይዞ መከላከሉ የሚገባ ነው የሚሉ። ሶስተኛው ክፍል የቅኝ ሀገር የማግኘቱና የማጣቱ ጉዳይ እንኳን ወደ ጎን ቢቀመጥ በአንድ አፍሪካ ውስጥ በሚገኝ ባልሰለጠነ የጥቁር መንግስት የኢጣሊያ ጦር ተሸንፎ ተመታ ተብሎ በታሪክ ወደፊት ተጽፎ የሚኖረው ለሞራላችን አሳፋሪ ነገር ነው። ቢያስፈልግ ቁጥሩ 30000 የሚደርስ የጦር ኃይል ለጀነራል ባልዲሴራ ተጨምሮ ጦርነቱን መቀጠልና መበቀል አስፈላጊ መሆኑን ወጥተዋል። በደብዳቤ ወይም በጋዜጣ በሮማውያን ታሪክና ሐውልት መካከል ሆነን ይህን ምኒልክ ከድሉ በኋላ ያቀረበልን ርቅ ተቀብለን ጦርነቱን ብናቆም የአባቶቻችን ሐውልት ይታዘበናል፣ አጽማቸውም ይወቅሰናል እያሉ ከክሪስፒ በኋላ መንግስቱን የሚመሩትን ጠቅላይ ሚኒስትሩን ዲሩዲኒን፣ የውጭ ጉዳይ ሚኒስትሩን ጋይታኑንና የጦር ሚኒስትሩን ሪኮቲን ገፋፍተዋቸው ነበር። ነገር ግን ባለፈው የታየው የአጼ ምኒልክ የመሳፍንቱና የመኳንንቱም ህብረት የሰራዊቱ ጀግንነትና ብርታት ስላሰጋው የኢጣሊያ አዲሱ መንግስት ወደ አፍሪካ ያከታተለ ጦር በመላክ በአውሮፓ የራሱን የኢጣሊያንን መንግስትና ግዛት ወደ ድካም ቀጥሎም ወደ ውድቀት እንዳያደርሳቸው በማሰብ ለህዝቡም ለምክር ቤቱም ይህንኑ በሰፊው ያስረዱ በማሳሰብ ጦርነቱን የመቀጠል ነገር እንዲቆም አደረጉ። ዲሩዲኒንና ወገኖቹን የቀኝ ክፍሎችና ጋዜጦቻቸው ኢጣሊያ ሀገራችንን የሐፍረትና የሐዘን ጥቁር ልብስ ለዘላለም አከናነበዋት፣ ኢጣሊያ በአባ ገሪማ ሸለቆ ተቀብራ ቀረች እያሉ የውቀሳና የስድብ ናዳ ሲያወርዱባቸው መሰንበታቸው የጸጸቱንና የንዴቱን መጠን ያስገነዝበናል። ጠቅላይ ሚኒስትሩ በመሰረቱ በሶሻሊስቶች እየተረዳ ከህዝብና ከምክር ቤት የአድዋን ጦርነት እንዲቀበል ሁካታ ጭምር ከሀገር አፍቃሪዎችና ከቀኝ ክፍሎች ላይ ያለበትን የበቀል ማሳሰቢያ በዚህ አይነት ማባበልና ማስረዳት ለማቆም ሞክረዋል። አጼ ምኒልክ ጦር መረብን አልፎ ምጽዋን ጭምር ልውሰድ ቢል ግን መንግስቱ የሚደግፈው ጀነራል ባልዲሴራ ያለ ውጊያ ሊለቅ አይችልም። ውጊያም ቢደረግ ከአድዋ በበለጠ መስዋዕትነት እንጂ በዋዛ አይፈጸምም። በአድዋ ድል የሆነው የጀነራል ባራቴሪ የአራት ብርጌድ ጦር ነው። ከአድዋ በኋላ ምጽዋ ከባልዲሴራ ጋር የመጡት ጀነራሎች ካለፉት በደረጃም በማናቸውም ብልጫ ነበራቸው። ምናልባት ጀነራል ባልዲሴራ ቢሸነፍ ሌላ ጀነራል ለመተካት የኢጣሊያ መንግስት ለጊዜው ይችላል። አጼ ምኒልክ ቢሸነፉ ግን በሰላም መንገድ የተደራጀ ጦር ይዞ ወደ የሚተካና የሚዋጋ መቅረቡ በዚያን ጊዜ እንደ ህልም ይቆጠራል። የዚያን ጊዜው የመንግስታችን አቋምና ድርጅት ይህን እድል ለማግኘት አይችልም። አጼ ምኒልክ ቢሸነፉ በአራት ማዕዘን ባሉት መሳፍንት ዘንድ አልጋ ለመያዝ ከማዕከላዊ ስልጣን ለማፈንገጥ በሚያሳዝን አኳኋን ለረጅም ጊዜ የሚቆይ የእርስ በርስ ጦርነትና ሁከት እንደሚኖር አይጠረጠርም። በዚህም ሁኔታ እንደተለመደው የኢጣሊያም ሆነ የሌላ መንግስት በደንብ ይጠቀምበታል። በአድዋ ጦርነት አጼ ምኒልክ ሙሉ ጦራቸውን ይዘው ከመሳፍንትና ከመኳንንት ጋር ሲዘምቱ ከኢጣሊያ ወገን ጀነራሎች እንጂ ንጉሱ ይቅርና የጦር ሚኒስትሩ እንኳን አልዘመተም። የኛ ወገኖች የጦር መሳሪያ የሚያገኙት በግዥና በደጅ ጥናት ሲሆን ጣሊያኖች ግን ራሳቸው እየሰሩ እንደልባቸው ያገኛሉ። በአፍሪካ ጦርነት የጥቁር ወታደር የነጭን ወታደር ተዋግቶ ነፃነቱን ያዳነ የለም። እየተዋጋ አንድ ጊዜ ቢያሸንፍም መጨረሻውን እየተሸነፈ ሁሉም ከኢትዮጵያ በቀር ለፈረንጆች ተገዢ ሆነዋል። በአሁኑ በኢትዮጵያ አሸናፊነት ከኢጣሊያ በቀር የጀርመንና የእንግሊዝ ሕዝብ ተናዷል። ወሬውም በየቅኝ ሀገሮቻቸው ዘንድ በመሰማቱ አንድ አይነት የነፃነት ስሜትና የመዋጋት መንፈስ በተገዦቻቸው ዘንድ እንዳያሳድሩ ስጋትም ጥንቃቄም ነበረባቸው። ጊዜው በአፍሪካም በእስያም ለነጭ ሕዝብ ያደላበት ዘመን ስለነበረ የዚህ ዘመን ዕድል ነጭን ገዢ ሌላውን የቀለም ሕዝብ ተገዢ አድርጎ ስለመደበው
ያሁኑ የአጼ ምኒልክ ድል አድራጊነትና የኢትዮጵያ ነጻነት በአፍሪካ የዓለም መስኮት ላይ ሾልኮ የታየ ወይም የተሰማ ድንቅና ብርቅ ነው። ከዚህ ድል በኋላ ምኒልክ ይበልጥ ገፍተው የምጽዋን ወደብ ቢወሩ ኖሮ እንኳን ኢጣሊያ እንግሊዝም አይታገስም ነበር። ስለዚህ ይህን ሁሉ ስንመለከት በአጼ ምኒልክ መንግስትና በረዳቶቻቸው ዘንድ የነበረውን ችግር ለማወቅና የተከተሉት ፖለቲካ ስህተት የሌለበት መሆኑን እንረዳለን። ነገር ግን ለተቀማጭ ሰማይ ቅርቡ ነው እንደሚባለው ባልዲሴራ አዲስ ይዞ የመጣውን ጦር አስከትሎ ከአድዋ ጦርነት ወዲህ ባሉት ቀኖች መረብን አልፎ ቢዋጋ እስከ ወሎ ያለውን አገር ሊይዘው ይችል ነበር እያሉ ጣሊያኖች በበኩላቸው ይቆጩ ነበር። ፖላሜንጊ ክሪስፒ የሚባለው ኢጣሊያዊ ስለ አፍሪካ ጦርነት ባዘጋጀው የሰነድ መጽሐፍ ውስጥ በጦርነቱ እንደኛ ብዙ ሲያለቀበት ምኒልክ ያላሰበውን ድል ካገኘ በኋላ ስንቅ ስላጣ ወደ አስመራ ወይም ወደ ጉራ ለመግፋት አልደፈረም። ጄኔራል ባልዲሴራ ባለው ጦር ከምኒልክ ሳይዋጋ ምኒልክ ወደ አገሩ ማለትም ወደ ሸዋ ከተመለሰ በኋላ መላውን ትግሬንና ጋሜን ይዞ አድዋ ላይ ሆኖ ምርኮኞቹን መልስ እያለ መጪውን ጊዜ ዝም ብሎ ለመጠባበቅ በቻለ ነበር። ምኒልክም አሁን እንዳደረገው ሀበሻን በአንድነት ሰብስቦ እንደገና ለመዋጋት ብዙ ዓመታት በፈጀበት ነበር። እኛም በስህተታችን ህብረት የሰጠነው አገር ማለትም ኢትዮጵያ ተለያይቶ ሲፈርስ ለማየት ጊዜ እናገኝ ነበር ሲል ገልጿል። በእኛም በኩል የኢጣሊያ ጦር አድዋ ድል እንደሆነ አጼ ምኒልክ ወዲያው ወደ አስመራ ቢገሰግሱ ኖሮ የኢጣሊያን ጦር አጥፍተው የምጽዋን ወደብ እጅ ያደርጉ ነበር እያሉ ያን ጊዜም ዛሬም ብዙ ሰዎች ሲናገሩ፣ በኢጣሊያኖቹም በኩል አዲስ ጦር ተልኮን በቀል ሲሉ በዚያን ጊዜ የነበረውን ዝርዝሩን ችግር ለማይመለከት ወይም መመልከት ለማይፈልግ በሁለቱም ወገኖች ዘንድ ቀና መስሎ መታየቱ የታወቀ ነው። ይሁን እንጂ ወደዚህ ወዳልተረጋገጠ ሁኔታ ለመግባት ሁለቱም የመንግስታት መሪዎች ከስጋት ጋር ጥንቃቄ ስለሚያደርጉበት ሁለቱም ወገኖች ለጊዜው በመረብ ክልል መታረቅ የተሻለ ሆኖ አገኙት። ጣሊያኖችም የመሸነፍ ቁጭታቸውን ተሸክመው እንደታገዱ፣ አጼ ምኒልክም መረብን አልፈው ኢጣሊያን የመውጋት አምሮታቸውን ውጠው ወደ አዲስ አበባ ተመለሱ። አዲሱ ጠቅላይ ሚኒስትር በምክር ቤት ለመማክርቱ ሲያስረዳ እንደገና ጦር ልኬ ትግሬን መያዝ አልፈልግም፣ እንኳን በጦር ለመያዝ ምኒልክ እንደዚህ ውሰደው ብሎ ቢሰጡኝም አልቀበልም ያለው በዚህ አይነት አነጋገር በቁጭትና በቁጣ አዲስ ጦር ልከን እንበቀል ያሉ ያስቸገሩትን ለማግባቢያ ያመጣው የንግግር ፈሊጥ ነው እንጂ እንኳን አጼ ምኒልክ ውሰድ ብለውት አዲስ በተላከው በጀነራል ባልዲሴራ ጦር ማሸነፍ እንደሚችል ቢተማመንና እርግጠኛ ቢሆን ኖሮ የመሸነፍ አፍረቱን ለብሶ ከሚቀመጥ ይልቅ ተዋጋ፣ ተበቀል የሚል ትዕዛዝ ለጀነራል ባልዲሴራ ከማስተላለፍ የሚቦዝን አልነበረም። አጼ ምኒልክ ወደፊት ያልገፉበትን ምክንያት እንደገለጽነው ሁሉ በኢጣሊያንም ዘንድ የነበረው የወታደሩና የድርጅቱ አቅም ማነስ፣ የመንግስቱ ሀብት መቆርቆዝ፣ የሶሻሊስቶች ጦርነት አለመፈለግ፣ የኢትዮጵያ ህብረትና ተዋጊነት ሁሉም ተባብሮ የኢጣሊያ መንግስትም የመሸነፍ አፍረቱን ውጦ በመረብ ወሰን ለመዋል የተዋጋበትን የውጫሌን ውል ሰርዞ የኢትዮጵያን ሙሉ ነጻነት ለማወቅ አስገደደው። ይኸውም የኢጣሊያ መንግስት አዲስ ጦር ልኮ የደረሰበትን አፍረት ሳይበቀል መስማማት በአውሮፓ በተለይ በእንግሊዝና በጀርመን ሀገር ትዝብትን በራሱ ህዝብ ዘንድ ሮሮና ቁጭትን አሳድረዋል። ጥንት ከአሕዛብ ካረመኔ አገራችንን ጠብቋት የሚኖር አምላክ ከእኛ ባይለይ በእግዚአብሔር ኃይል ድል አደረግኋቸው። ከዚያ ሄጄ አስመራንም የኔን አገር ሁሉ በሙሉ አስለቅቃለሁ ብዬ ተጉዤ ሳለሁ ጄኔራል ባልዲሴራ በኢጣሊያ ሰራዊት ሁሉ ላይ ተሹሜ መጥቻለሁ። ንጉሡም ቤርቶም ሲሰዱኝ እርቅ ነውና የምፈልግ እርቅ አድርግ ብለውኛል ብሎ በማጆር ሳልሳ ወረቀት ቢልክልብኝ እኔ በወደድኩት ከታረቃችሁ የሚስማማኝም ቃል ከሆነ እውነተኛ ሰው አዲስ አበባ ከተማ ድረስ ይምጣና ይጨርስ ብዬ እኔም ወደ ከተማዬ ተመለስኩ። ይህ ዳግማዊ አጼ ምኒልክ ከአድዋ ድል በኋላ ለሩሲያው ንጉሥ፣ ለሮም ሊቀ ጳጳስ፣ ለስፓኙ ንጉሥ፣ ለፖርቹጋሉ ንጉሥ፣ ለስዊስ መንግሥት ሪፐብሊክ ፕሬዝዳንት፣ ለቤልጂክ ንጉሥና ለፈረንሳይ መንግሥት ፕሬዝዳንት በጻፉት የድል ደብዳቤ ላይ የተቀነጨበ ነው። ይህን ደብዳቤ ባገኘሁበት የጳውሎስ ኞኞ አጤ ምኒልክ መጽሐፍ ላይ ደግሞ ከአድዋ በኋላ አጤ ምኒልክ ለምን ወደ ኤርትራ ተሻግረው
ጣሊያንን እንዳላባረሩ የሚከተለውን አስቀምጧል። የአድዋ ድል ከተገኘ በኋላ አጤ ምኒልክ ሰራዊታቸውን እየመሩ ለምን ወደ ኤርትራ ወይም ወደ ሐማሴን ተሻግረው ኢጣሊያን አላባረሩም? የብዙ ሰው ጥያቄ ነው። ምኒልክ ከአድዋ ድል በኋላ እንዲያውም ከአድዋ ጦርነት በፊት ወደ ኤርትራ ለመግባት ወስነው ነበር። አፈወርቅ ገብረ ኢየሱስ እንደጻፉት ኢጣሊያኖች ከአድዋ ጦርነት በፊት ከምሽጋቸው አልወጣ ብለው ባስቸገሯቸው ጊዜ ከአድዋ ወደ አስመራ ለመውረድ ለዚያ ሁሉ ሰራዊት የሚበቃ ቀለብ ባለመገኘቱ ተመከረና አድዋ ላይ ዝም ብለው ግፉን እስኪሄድላቸው ተቀመጡ ብለዋል። በዚሁ ጊዜ ስለነበረው ሁኔታ ጸሐፌ ትእዛዝ ገብረ ሥላሴ ሲገልጡ ረቡዕን ሐሙስን ሲመከር ከእርዱ ቢወጣልን እንዋጋለን፣ ባይወጣም ወደ ሐማሴን እንጓዝ ተብሎ ቁርጥ ምክር ተመከረ ብለዋል። ከአድዋ ድል በኋላም ቢሆን ይኸው ወደ ሐማሴን ወይም ወደ ዛሬው ኤርትራ የመዝመቱ ሐሳብ አልቀረም ነበር። የቀረበት ምክንያት ግን አፈወርቅ ገብረ ኢየሱስ እንደሚሉት የአዲግራትን ምሽግ ሰብረው ቀጥለው ወደ መረብ ለመቆልቆልና አስመራ ያለውን ጦር እስከ ባህር ለማባረር አሰቡ። ኋላ ግን ሰራዊታቸው ሁሉ 3 ወር ሙሉ ትግሬ ላይ በረሃብ ተጎድቶ ነበርና ከርሞ ለመመለስ ወደ ሸዋ ተመለሱ። አለቃ ተክለ ሥላሴም ምክንያቱ ይኸው የረሃቡ ጉዳይ መሆኑን ሲጽፉ ያን ጊዜ የኢጣሊያን ጦር እስከ ምጽዋ ሊያባረሩ ሞክረው ነበር፣ ግን ሰራዊቱ 3 ወር በረሃብ ተጎድቶ ነበርና ተቸገሩ። በሞተው ተክተን የከሳውን አወፍረን ከርሞ እንመለሳሉና ተመለሱ ብለዋል። ጸሐፌ ትእዛዝ ገብረ ሥላሴ ስለዚህ ጉዳይ ከአድዋ ድል በኋላ ምን እንደታሰበ ሲገልጡ እንጥጮ ሰፍረው ወደ ሐማሴን የሚያስኬደውን መንገድ ሲያሰልሉ መሰንበቻ ሆነ። ከዚያም ላይ ሳልሳ የሚባል የኢጣሊያ ሹም በጦርነቱ ያለቁትን ኢጣሊያኖች ልቅበር ብሎ ለማስፈቀድ መጣ። ከመጣም በኋላ ወደ ጃንሆይ ቀርቦ የኢጣሊያ መንግስት ከጃንሆይ ጋር እርቅ ወዷልና ከንጉሡ ኡምቤርቶ ዘንድ ባለማህተም ደብዳቤ እስኪመጣ ድረስ ወደ ሐማሴን አይሻገሩ፣ ጦሮን ያቁሙልን ብሎ ለመነ ብለዋል። ከጸሐፌ ትእዛዝ ገብረ ሥላሴ ትረካ የተለየ ሆኖ የምናገኘው ምኒልክ ማሰለላቸውንና የሳልሳን ወይም የኢጣሊያን መንግስት ልመና ነው። በዚያን ጊዜ አጤ ምኒልክ ጥሩ ሰላዮች ነበሯቸው። ሰላዮቻቸውም አብዛኛዎቹ በኢጣሊያኖች ዘንድ ታማኝነት የነበራቸውና የኢጣሊያ ሰላይ የሆኑ ሐማሴኖች ነበሩ። በተለይ በዚህ ጊዜ የጣሊያን ምስጢር ዘርዝረው ለምኒልክ የነገሩት ሐማሴኖቹ አቶ ገብረ እግዚአብሔርና ባሻ ዋሎም ናቸው። ስለነኚህ ሁለት ሰዎች ብላቴን ጌታ ኅሩይ ወልደ ሥላሴ ባልታተመውና ከሳባ እስከ አድዋ ጦርነት በሚለው መጽሐፋቸው ሲተርኩ ኢጣሊያኖች በእንጥጮ ሰፍረው ሳለ ገብረ እግዚአብሔርና ባሻ ዋሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጤ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጀኔራል ባራቴሪ ነግሩ ነበር። ስለሆነም ትውልድ ኢትዮጵያዊ የሆነ ሰው ሁሉ ለአገሩ ነጻነትና ለንጉሱ ክብር ተቆርቋሪ ነውና ምንም ከኢጣሊያኖች ገንዘብ ቢቀበሉ ልባቸው እናታቸውን ኢትዮጵያን ንጉሳቸውን አጤ ምኒልክን አልከዳም ነበርና ከኢጣሊያኖችም ያዩትንና የሰሙትን እያመጡ በራስ አሉላ አቅራቢነት ለአጤ ምኒልክ መንገር ጀምረው ነበር። እነዚህ ሁለቱ ሰላዮች ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከኢጣሊያ ሀገር መጥቶ ምጽዋ ገብቷል፣ እንዲጠነቀቁበት ይሁን ብለው ልከው ነበር በማለት ከአድዋ ጦርነት ድል በኋላ ምኒልክ ወደፊት የገፉ እንደው በማለት በባልዲሴራ የሚመራ አዲስ ጦር መምጣቱን መግለጣቸውን ጽፈዋል። የኢጣሊያ ውጭ ጉዳይ ሚኒስትር የነበረው ባሮን ብላንክ እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 1896 ዓመተ ምህረት የአድዋ ጦር በተደረገ በማግስቱ ማለት ነው ሮም ከተማ ውስጥ ለኢጣሊያ ፓርላማ ካቀረበው ሪፖርት ውስጥ በጥቂቱ እንጥቀስ። ወታደሮቻችን አፍሪካ ውስጥ መውደቃቸውን የሚገልጽ የሚያሳዝን ወሬ የያዘ ቴሌግራም ደርሶናል። ቢሆንም በአሁኑ ጊዜ ቅኝ ግዛታችን ውስጥ የቅኝ ግዛታችንን ጸጥታ ለማስከበር በቂ ኃይል መዘጋጀቱን መግለጽ እወዳለሁ። በጀነራል ሂዩሽ የሚመራ ጠንካራ ኃይል ልከናል። ጠቅላላው ኃይላችንም በአኩሪው ጀነራላችን በጀነራል ባልዲሴራ የሚመራ መሆኑ ለምክር ቤቱ ገልጻለሁ። ጠላት አድዋን የያዘውና የወሰደውን በድል ነው። እንደዚህ አይነት እድል በኤርትራ ውስጥ እንደማያጋጥም ለምክር ቤቱ ቃል ገባለሁ። በምጽዋ በአስመራ ያሰፈርነው ጦራችንም የሚያስተማምንና በቂ ኃይል ያለው ነው። ቅኝ ግዛታችን ኤርትራ በሚያስደንቅ ሁኔታ በሶስት ማዕዘን እንድትጠበቅ አድርገናል። ይህም ምጽዋ፣ ከረን፣ አስመራ ላይ ያለው ኃይላችን የማይፈታ ነው። የውጫሌ ውል ከምጽዋ ባህር ገብቷል። ቀደም ባለው ጊዜ ያዝነው የወሰን ጉዳይ በገዛ የጦር መሳሪያችን የነገሰው ምኒልክ በውሉ አልስማማም ብሎ የውጫሌን ውል አፍርሷል። እኛንም ከምጽዋ ባህር ሊጨምረን ይፈልጋል። ይህ ግን ፈጽሞ የማይሆን ነገር ነው።
አበሾችም ገፍተው እንደሚመጡ ቀደም ብሎ ስለታሰበበትና በበርሊንና በብራስልስ ውል መሰረት የአውሮፓ ኃያላን መንግስታት ቅኝ ግዛታችንን ለማስከበር ከጎናችን እንደሚሰለፉ ቃል ገብተውልናል። የሩሲያ መንግስትም ቢሆን ከሃይማኖት ጉዳይ በስተቀር በኢትዮጵያ የውስጥ ጉዳይ እንደማይገባ ነግሮናል። መጋቢት 5 ቀን 1894 ዓመተ ምህረት ከእንግሊዝ መንግስት ጋር ስለ ሐረርጌ ጉዳይ ባወጣ ነው የጋራ መግለጫ ይህ ሁሉ ተካቷል። ከፈረንሳይም ጋር በጥሩ ግንኙነት ላይ መሆናችንን ይህ ምክር ቤት ያውቃል። የእንግሊዝ መንግስት በዜላ በኩልም ሆነ በሌላው ቅኝ ግዛቱ ምንም አይነት የጦር መሳሪያ ወደ ኢትዮጵያ እንዳይገባ እንደሚከለክል ቃል ገብቶልናል። የፈረንሳይ መንግስትም በቅኝ ግዛቱ ውስጥ የራሱ ችግር ቢኖርበትም በበርሊኑና በብራስልስ ውል መሰረት እንደሚፈጽም ቃል ገብቶልናል። ቅኝ ግዛታችን ኤርትራ እንደማትነካ ለምክር ቤቱ ደጋግሜ ቃል ገባለሁ ብሏል። ጀነራል ባልዲሴራ ምጽዋ የገባለት በኤርትራ ያሉ የጣሊያ ሹማምንቶችን ሰብስቦ ስለ ኤርትራ የጸጥታ ጉዳይና የምኒልክ ጦር ቢገፋ ምን እርምጃ እንደሚወሰድ ተነጋገሩ። የካቲት 23 ቀን አድዋ ላይ የኢጣሊያ ሰራዊት ድል መሆኑ እንደተሰማ ትኩስና ኃይለኛ ጦር በአስመራና በምጽዋ ላይ በተጠንቀቅ እንዲጠብቅ መደረጉንና ወታደሩም ሞራሉ ሙሉ መሆኑን ለጀነራል ባልዲሴራ ነገሩት። ኤርትራ ውስጥ በተጠንቀቅ ስለሚጠባበቀው ጦርም ገለጻ ተደረገለት። ጦሩም 5 ባታሊዮን ጦር ከማይ መሬት እስከ አዲ ቀይህ፣ 1 ባታሊዮን ጦር አስመራ ላይ፣ 2 ባታሊዮን ጦር አስመራና ምጽዋ መሃል፣ 1 ባታሊዮን ጦር ሰራኤ ላይ፣ 1 ባታሊዮን ጦር ከሰላ ላይ በተጠንቀቅ መሰለፉን ነገሩት። የኢትዮጵያ ጦር የገፋ እንደሆነ በማለት በተጠንቀቅ ኤርትራ ውስጥ የሚጠባበቀው የኢጣሊያ ጦር ምን መልክ እንደነበረው ለኤርትሪያ ኔል ፓሳቶ ኢ ኔል ፕሬሴንቴ ከተባለው የአኪሌ ቢዞኒ መጽሐፍ ጥቂት እንመልከት። ጦሩ በሁለት ዲቪዥን የተከፈለ ነበር። አንደኛው ክፍለ ጦር በሌተና ጀነራል ዲልማይነ የሚመራው ሲሆን በውስጡም በሜጀር ጀነራል ቢሲስቲ የሚታዘዝ አንደኛ ብርጌድ፣ በሜጀር ጀነራል ባርቤሬ የሚመራ ሁለተኛው ብርጌድ ነበሩ። እነኚህም ብርጌድ የሚረዳም 3 የተራራ መድፎች፣ 1 የአገር ተወላጆች ባታሊዮን፣ 2 ባለሙሉ ትጥቅ የመሐንዲስ ቡድኖች ነበሩ። በጠቅላላው በዚህ በአንደኛው ክፍለ ጦር ውስጥ 299 መኮንኖች፣ 8320 ባለሌላ ማዕረጎች፣ 1485 የጭነት እንስሶች ነበሩት። ሁለተኛው ክፍለ ጦር ደግሞ በሌተና ጀነራል ዩሽ የሚመራ ሲሆን በውስጡ ያሉት በሜጀር ጀነራል ጋዞሬል የሚመራ 3ኛው ብርጌድ፣ በሜጀር ማዛ የሚመራው 5ኛው ብርጌድ ሲኖሩበት 3 የተራራ መድፎች፣ 1 የሀገር ተወላጆች ባታሊዮን፣ በ3 ክፍል የተከፈሉ የመሐንዲስ ቡድኖችና ተነቃናቂ ሆስፒታል ያለው ድርጅት ነበረው። በጠቅላላው ኤርትራ ውስጥ በተጠንቀቅ ይጠባበቅ የነበረው በኋላ ከተጨመረው ሌላ 1301 መኮንኖችና 41545 ወታደሮች ያሉበትና 10248 የጭነት እንስሳት ነበሩት። የደከመው የመሃል ኢትዮጵያ ጦር ወደፊት ገፍቶ ቢሆን ኖሮ ከዚያ ከኢጣሊያ ዝግጅት ውስጥ ለወሬ ነጋሪም አይተርፍም ነበር። በዚህ ምክንያት ነው ምኒልክ ጉዳዩን በታማኝ የሐማሴን ተወላጅ ሰላዮቻቸው አስጠንተው ወደ ኋላ የተመለሱት። ከዚህ ሌላ ደግሞ በትግራይ በጎጃምና መሃል ኢትዮጵያ የነበሩ ንጉሶችና ራሶች የምኒልክን ስልጣን ለመንጠቅ ከምኒልክ ጋር የተዋጉና አሁንም በአድዋ ጦርነት ምኒልክ ቢደክሙ ስልጣን ለመቀማት ያቆበቆቡ ነበሩ። ምኒልክ ድል አድራጊ ሰራዊታቸውን እየመሩ ግንቦት 3 ቀን 1888 ዓመተ ምህረት አዲስ አበባ ገቡ። በአፍሪካ የጦርነት ታሪክ ውስጥ 2 የተከበሩና የተደነቁ ጦርነቶች አሉ። አንደኛው ከ2000 ዓመታት በፊት ሃኒባል አውሮፓውያንን ድል ያደረጉበት ጦርነት ሲሆን ሁለተኛው ደግሞ ከ2000 ዓመታት በኋላ ኢትዮጵያውያን በአድዋው ጦርነት አውሮፓውያንን ድል ያደረጉበት ጦርነት ነው። ይህንንም ብዙ ታሪክ ጸሐፊዎች ጽፈውታል። የአድዋው ጦርነትም የኢጣሊያን መንግስት 200 ሚሊዮን ሊሬ ወጪ አስወጥቶታል። የአድዋው ጦርነት ኢትዮጵያን በዘመናዊ የዓለም ካርታ ውስጥ ስሟን አስገባት ይላል ማርጀሪ ፐርሃም። በአድዋ ድል ጊዜ በመላው ዓለም ያሉ ጋዜጦች ሁሉ በመጀመሪያ ገጻቸው የምኒልክንና የጣይቱን ፎቶግራፍ በማውጣት ወሬውን ለአንባቢዎቻቸው አደረሱ። በተለይ እንደ አውሮፓውያን አቆጣጠር መጋቢት 7 ቀን 1896 የወጣው ኒውዮርክ ታይምስ ጋዜጣ፣ እንደ አውሮፓውያን አቆጣጠር መጋቢት 29 ቀን 1896 የወጣው ለፔቲት ጆርናል የሚባለው የፈረንሳይኛ ጋዜጣ፣ እንደ አውሮፓውያን አቆጣጠር ሚያዝያ 4 ቀን 1896 የወጣው ሃርፐርስ ዊክሊ የተባለው ጋዜጣ እነኚህ ሶስቱ የአድዋን ድል ታሪክ በሰፊው እያደረጉ ዝርዝሩን አወጡት። ጋዜጣዎቹ ስለ ጣይቱ ሲተርኩ
በምስራቅ ኢጣሊያ ንግሥት እንደነበረችው እንደ ዜኖቢያ፣ እንደ ግብጿ ንግሥት እንደ ክሊዮፓትራና እንደ ታላቋ ካትሪን እያመሳሰሉ ነበር። በሕዝቡም በኩል በፈረንሳይ፣ በጀርመን፣ በሩሲያና በአሜሪካ ታላላቅ ሕዝባዊ የደስታ ስብሰባዎች ተደርገዋል። በኢጣሊያም 2 ዓመት ሙሉ በየቀኑ የሚወጡት ጋዜጦች ላይ ዜናው ሲወራና ስብሰባዎች ሲካሄዱ ቆዩ። በሮም ታላላቅ መንገዶችም ሰላማዊ ሰልፍ እየበዛ ስለሄደ ዩኒቨርሲቲዎችና ቲያትር ቤቶች ሁሉ ላልተወሰነ ጊዜ እንዲዘጉ ታዘዘ። የአድዋ ጦርነት ሽንፈት በኢጣሊያኖች ላይ እንደደረሰ የኢጣሊያ ሕዝብ በነቂስ ወጥቶ ወደ ጠቅላይ ሚኒስትሩ ቤት ሄዶ ድንጋይ በመወርወር ታላቅ ጉዳት አደረሰ። ፖሊሶች በአስቸኳይ ደርሰው ጠቅላይ ሚኒስትሩን ከታላቅ አደጋ አዳኑት። እሱም እንደ አውሮፓውያን አቆጣጠር ማርች 9 ቀን ስንብት ጠይቆ የጠቅላይ ሚኒስትርነቱን ቦታ ለቀቀ። በኔፕልስም ገንፍሎ የወጣውን የሕዝብ ኃይል ፖሊሶች መከላከል ወይም ማቆም ስላልቻሉ ጦር ሰራዊት ታዞ ወጣ። በፓቪያ ለሚቀጥለው ግጥሚያ ወደ ኤርትራ የሚመጡ ወታደሮችን የጫኑ ባቡሮች እንዳይንቀሳቀሱ ሕዝቡ ሐዲድ ላይ ድንጋይ ከምሮ ባቡሮቹን አገደ። በሮም፣ በቱሪን፣ በሚላኖና በፓቪያ ከተሞች ያሉት የሴቶች ማኅበራት በአፍሪካ ያለው የወታደር ኃይል ይመለስ እያሉ ሰላማዊ ሰልፍ አደረጉ። የሞተውና ያልሞተው የኢጣሊያ ወታደር ቁርጡ አልታወቀ ስለነበረ በጠቅላላ የኢጣሊያ አብያተ ክርስቲያናት ለጠቅላላው ሰራዊት የሙታን ፍታት አደረጉ። የዘማች ቤተሰቦች ዘማቾች ከአድዋ ጦርነት በፊት የጻፉላቸውን ደብዳቤዎች ሁሉ ለጋዜጦች ይሰጡ ጀመር። ንጉሥ ኡምቤርቶ የልደት በዓላቸው የሚከበረው ማርች 14 ቀን ስለነበረ የልደት በዓላቸው ቀን የሐዘን ቀን ሆኖ እንዲውል አወጁ። በሳንስበርግ፣ በለንደን፣ በኒውዮርክ፣ በቺካጎ፣ በቦነስ አይረስና በኢየሩሳሌም ያሉ ኢጣሊያኖች ገንዘብ አዋጥተው ለሞቱት ቤተሰቦች መርጃ እንዲሆን ለኢጣሊያ ቀይ መስቀል ማህበር ላኩ። የንጉሥ ኡምቤርቶ ሚስት ማርጋሪታ በኢትዮጵያ ላሉት ምርኮኞች የእርዳታ መዋጮ ቢጠይቁ አዲስ የተላከው የኢጣሊያ ኃይል አበሾቹን ፈጅቶ ምርኮኞቹን ነፃ ስለሚያስወጣቸው አልሰጥም ብለው እምቢ አሉ። ዳግማዊ አጤ ምኒልክ ወዳጃቸውን ሞንዶን ቢዳለኝ ናና ከየሀገሩ የደረሱኝን ክምር ወረቀቶች ብለው ከአድዋ ጦርነት በኋላ ጋበዙት። ደብዳቤዎቹ ከዓለም ዙሪያ የተጻፉ ሲሆን እንኳን ደስ አለዎት የሚሉ ነበሩ። ሞንዶን ስለ ደብዳቤዎቹ ሲጽፍ አንዳንዶቹም መልስ እንዲጻፍላቸውና በፖስታ ቤት የኢትዮጵያ ቴምብር ተለጥፈው እንዲላክላቸው የሚፈልጉ ነበሩ። ምክንያቱም ቴምብሩ ላይ የምኒልክን መልክ ለማየት እያሉ ነው። ከአውስትራሊያና ከቬኔዙዌላ የተጻፉት ደግሞ የእርስዎ ወታደሮች መሆን እንፈልጋለን የሚሉ ናቸው። ከክምሩ ደብዳቤዎች መሃል ጋዜጦችም ነበሩ። ለፊጋሮ የምኒልክን ካርቶን ስዕል ያወጣበትም አብሮ ነበር ብሏል። እንግዲህ ውድ አድማጮች አጼ ምኒልክ መረብን ተሻግረው የዛሬዋን ኤርትራን ነፃ ያላወጡባቸውን ምክንያቶች ከተሰጡት የተለያዩ አንድምታዎች የየራሳቸውን ግንዛቤ እንደወሰዳችሁ ተስፋ አደርጋለሁ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ